ውድ ቅዱሳን የእግዚአብሔር ልጆች እንደምናችሁ ደህና ናችሁ ወይ? እግዚአብሔርን እናመሰግናለን። ጌታ እየተናገረን ባለው እንግዲህ ያውላችሁ እንግዲህ የጸሎት ንቅናቄ የሚለውን መጽሐፍ በእንግሊዘኛ ደግሞ the power of prayer የሚለውን እንግዲህ በግል ብታገኙና ብታነቡ ደግሞ ጥሩ ነው። ይሄንን ደግሞ በዚህ ሲሪየስ እንመለከታለን። ጌታ እንድናገረን እንጸልይ። ጌታ ሆይ ስምህ የተባረከ ይሁን። በዚህ ሰዓት ደግሞ የሚያስፈልገንን የህይወት ቃል እንድትናገረን ድምጽን እንድታሰማን እንለምናለን። ስለ ሁሉ ክብር ላንተ ይሁን። ከፍ ከፍ በል በጌታ በኢየሱስ ስም አሜን። ውድ ቅዱሳን በዚህ ሰዓት የእግዚአብሔርን ቃል እንመለከታለን። ስምንተኛው ነጥብ ምንድነው? የጸሎት አደጋ፣ የጸሎት እንቅፋት፣ ለጸሎት ጊዜ የለኝም የሚል ሰበብ። ጊዜ የለኝም፣ ሰዓት የለኝም። እግዚአብሔርም ያውቃል። ለጸሎት መቼም ቢሆን በቂ ጊዜ ሊኖር አይችልም ለማንም። ያ ማለት ምን ማለት ነው? ለጸሎት ጊዜ የለኝም ማለት ለሁሉ ነገር ጊዜ ይኖረኛል፣ ለእግዚአብሔር ጊዜ የለኝም ማለት ነው። ይሄ ደግሞ የመጨረሻ ኪሳራ ነው። ወይኔ የመጨረሻ ኪሳራ ነው ወገኖቼ። ለሚስቴ ጊዜ አይኖረኝ እንጂ ለእግዚአብሔር ጊዜ ይኖረኝ። ለሚስት ጊዜ መከልከል ማለት አይደለም። ለባል ጊዜ አይኖር እንጂ ጊዜ ለእግዚአብሔር ይኖረን። ለሥራ ጊዜ አይኖር እንጂ ለእግዚአብሔር ጊዜ ይኖረን። ለልጅ ጊዜ አይኖር እንጂ ለእግዚአብሔር ጊዜ ይኖረን። መጽሐፍ ለማንበብ ጊዜ አይኖር እንጂ ለእግዚአብሔር ጊዜ ይኖረን። ሞባይላችንን ለመጎርጎር ጊዜ አይኖር እንጂ ለኛ ጊዜ የሚገርም ነገር ለሁሉ ነገር ጊዜ አለን። ከእግዚአብሔር ጋር ግን ለማጥፋት ጊዜ የለንም። አሳዝንም። ይሄ እኮ የሰይጣን ምክር ነው። ሰይጣን አደገኛ ነው። ዛሬ ስንመለከት ምዕራቡን ዓለም የአውሮፓን የሰሜን አሜሪካን ቤተክርስቲያናት የገደለው ነገር ምንድነው? በቴክኖሎጂ እድገትና ሰፊ ስራ እግዚአብሔር ከፍቶ ስላደረገ ብዙዎች ለጸሎትና ለመንፈሳዊ ነገር ጊዜ የላቸው። ጊዜ የለም። ታይም ኢዝ መኒ። ጊዜ እኮ ብር ነው። ስለዚህ ብር ይበልጣል ወይስ ከእግዚአብሔር ጋር መሆን ነው የሚበልጠው? እውነት ነው። ጊዜ አይኖርም። ኑሮ ማሸነፍ አለብን። የቤት ኪራይ መክፈል አለብን። ለዛ ብለን ጊዜያችን እንሻማለን። ግን ለእግዚአብሔር ጊዜ ካጣን ምን ዋጋ አለው? ከፈጣሪ ጋር ከአምላክ ጋር ጤንነታችንን ከሚጠብቅ ጋር መግደልና ማዳን ለሚችል አምላክ ጊዜ የለንም ካልን ምን ዋጋ አለው? ከእግዚአብሔር ጋር ጠላት ከሆንን ምን ዋጋ አለው? ሰይጣን ደግሞ የሚፈልገው ይህችን ነው። ለእግዚአብሔር ጊዜ አይኖር። ለምን? ከአምላካችን ጋር ሊያጣላን ፈልጎ ነው። የብር ፍላጎትና ኑሮን ለማሸነፍ ያለው ሩጫ ከአዋቂ እስከ ልጅ ድረስ ቀስ በቀስ ህይወታችንን እየበረበረ ቤተክርስቲያን እንኳን ለሞት እንድትዳረግ ያደርጋል። ሽማግሌ ለውይይት ጊዜ አለ፣ ለጸሎት ግን ጊዜ የለህም። ኪሳራ አይደል? ቤተክርስቲያንን እግዚአብሔርን ጠይቀህ እንጂ የምታስተዳድረው ተወያይተህ አይደለም። ብዙ ጊዜ ብዙ መሪዎች የጸሎት ጊዜ የላቸውም። ከዚህ የተነሳ ሰይጣን እያጋጫቸው አንዱን ከሌላው እያሰዳደበ። ለምን? ለእግዚአብሔር ጊዜ የለማ። የእግዚአብሔር ቤተክርስቲያን አጀንዳ እግዚአብሔር ተቀብሎ እርሱ ነው መመለስ ያለበት። ለእርሱ እንግዲህ ያሉትን አደገኛ መንፈሳዊ ነቀዞች በየአገሩ እየተባዙ ናቸው። ከእግዚአብሔር ጋር ጤናማ ግንኙነት የለኝም ማለት ለመጸለይ ጊዜ የለኝም ማለት በጣም አሳሳቢና አደገኛ ሰይጣን ጣልቃ ገብቶ እንደሚፈልገው እንዲበጠብጠን መፍቀድ ማለት ነው። ጊዜ ኖረ አልኖረ እግዚአብሔር የፈጠራት ነፍስ ከፈጣሪዋ ጋር መገናኘት አለባት። በተለይ አያስፈልገኝም ካለች ግን ራሷ ፈቅዳ ለጠላት ለዲያብሎስ የተጋለጠች ስለምትሆን በጥፋት ጎዳና ላይ አለች ማለት ነው። ይህ ከሆነ ደግሞ ለሚደርስብን ለማንኛውም ጥቃት ተጠያቂው እግዚአብሔር አይደለም። አንድ ችግር ላይ ወጥቅና ወይኔ ጌታ ሆይ ለምን እንዲህ ታደርጋለህ? ያንተ ልጅ አይደለሁም ወይ? አገልጋይ አይደለሁም ወይ? ና እግዚአብሔርን መቼ ጠየቅ? ለጉዞ እግዚአብሔርን መቼ ጠየቅ? ብር ከከሰርን በኋላ ለመንገዳችን እግዚአብሔርን መጠየቅ አለብን። ወደ መንገድ ከመውጣታችን በፊት ለትዳራችን እግዚአብሔርን መጠየቅ አለብን። እግዚአብሔር ትክክለኛ ትዳር እንዲሰጥ አገር ለመሄድ እግዚአብሔርን መጠየቅ አለብን። በጣም የሚገርማቸው ነገር ሐዋርያት በሥራ ብዛት ከተታለሉ በኋላ ወደ ማስተዋላቸው መጡና እኛ ስለ ጸሎትና ቃሉን ለማገልገል እንተጋለን ወደሚለው የመጡት ብዙ ከከሰሩ በኋላ ነው። ወደ እግዚአብሔር እንመጣለን ያሉት። ስለዚህ ምንድነው? ከኪሳራ በፊት ወደ እግዚአብሔር መመለስ ይሆንልን። በቃ ለእግዚአብሔር ጊዜ ይኖረን። ማለዳ፣ በተለይ የማለዳ ጊዜ ከእግዚአብሔር ጋር። ለምሳሌ ኢየሱስ በቂ ጊዜ የለውም። ፈውስ አለ፣ ታምራት አለ፣ ትምህርት አለ፣ ጉዞ አለ። መኪና የለውም፣ በእግሩ ነው የሚጓዘው። ግን የሚገርመው ማርቆስ 1:35 ላይ በማለዳ ወጥቶ ገና ሳይነጋ ወጥቶ ይጸልይ ነበር።
ለምን ከአባቱ ጋር ጊዜ ስላስፈለገው። ስለዚህ ይሄ በጣም አስፈላጊ ነገር ነው። ሌላ ደግሞ ዘመናዊነትና የዘመኑ ትውልድ የተዛባ ትኩረት። ይሄ ደግሞ 9ኛው ነጥባችን ነው። ዘመናዊነት ያ ማለት ምንድነው? ድህረ ዘመናዊነትም ይባላል። ሞደርኒዝም ኤንድ ፖስት ሞደርኒዝም የሚባል ይህ ዘመን በጣም አስፈሪ ነው። በጣም የሚገርመው ነገር ቢኖር አጠቃላይ ዓለም ማለት ይቻላል ሰው ለዘላለም ቤት ብዙ እያሰባ ያለ አይመስልም። በዘመኑ እንደ እንጉዳይ በየቦታ እየበቀሉ ያሉ ቤተክርስቲያናት መሪዎቻቸው፣ አስተማሪዎቻቸው የሚሰብኩት ስብከት የሰው ዘላለማዊ ቤት ይህች ምድር እንደሆነች የሚያሳይ ነው። በትምህርት ቤት እየተባለ ያለው ነገር በየቦታ ያለ ነገር፣ በቸርች ያለው ነገር ሁሉ ነገር አሁን የተዛባ ነው። ዘመኑ እንዴት አይነት ከባድ እንደሆነ ቅድም እንደነገርኳችሁ ዘመኑ በሙሉ ስለ ብልጽግና ነው የሚሰበከው። ትባረካለህ፣ እንትን ትላለህ። እውነቱን እናውራ እስቲ። ትባረካለህ ተብለሃል፣ ብዙ ነገር ተነግሮሃል። ትንቢት የሚባል ነገር ያልሆነ ትንቢት ሰምተሃል። ተባርከሃል፣ እውነት ነው ተባርከሃል። የምትባረከው ተንበርክከህ ብትጸልይ ወይ በጊዜ ወይ በቶሎ ወይም ደግሞ ቆይቶም እግዚአብሔር ይባርካል። ዛሬ በውሸት ትንቢት በሚመስል በውሸት ትንቢት ሰውን ነፍቶ ብዙ ሰው ዛሬ አኩርፎ በቤቱ ነው የተቀመጠው። የውሸት ትንቢት ሰምታችሁ አኩርፋችሁ ቤት ተቀመጣችሁ። ተመለሱ ወደ እግዚአብሔር፣ ስሙ ወደ እግዚአብሔር። እንደለመዳችሁ በእግዚአብሔር ፊት ጩሁ። የሌላ ነገር ያወራው እግዚአብሔር አይደለም። ውሸተኛ ነቢያት ነን ባዮች ናቸው ውሸት ያወሩት እንጂ እግዚአብሔር አይዋሽም። ለምን ይዋሻል? እግዚአብሔር መስራት አቅቶት ነው የሚዋሻው? አቅም አጥቶ ነው የሚዋሻው? ደግሞ ለአንተ ስለተባለ ነቢይ የተባለውን ውሸታሙን አጭበርባሪውን እግዚአብሔር እርሱን ፈርቶ ነው ለአንተ የሚያደርገው? ውሸት ነው። ወደማትሄድበት አገር ትሄዳለህ ተብሎ ቤተ ተቀመጥ። እግዚአብሔር ዋሸኝ አይደለም። የዋሸ ሰው ነው የዋሸ፣ እግዚአብሔር አይደለም። ለምን እግዚአብሔርን እንትን ትላለህ? የሰማውን ሁሉ እንትን አትበል። መጽሐፍ ቅዱስ መናፍስት ከእግዚአብሔር እንደሆኑና እንዳልሆኑ መርምሩ ነው ያለው እንጂ ሁሉን ዋጥ አላለም። መርዝ እየዋጥክ ከእግዚአብሔር ነው አትብል። እግዚአብሔር መርዝ አይሰጥም፣ ክፉ አይሰጥም። እግዚአብሔር ለአንተ የሚበጅ ነው። ከሁሉ በላይ ለነፍሲ ነው የሚያስበው፣ ለዘላለም ቤቱ ነው የሚያስበው። እግዚአብሔር የማይሆነውን አይሰጥም። ስለዚህ እንደ እንጉዳ በየቦታ ሸራ እየወጠሩ ምን እያሉ ኢንተርናሽናል ቸርች ምን እያሉ እየከፈቱ ለሰዎች የውሸት ትንቢት እየተናገሩ በጣም ያሳዝናል። የሚናገሩት አንዳንዱ ይሆናል፣ በአጋጣሚም ይሆናል። ዋቴቨር ኖ ፕሮብሌም። እውነተኛ የትንቢት ቃል ምንድን ነው? የእግዚአብሔር ቃል ነው። ትንቢት ምንም የማይወድቅ ሰማይ ምድር ሲያልፍ የማያልፍ። ታውቃላችሁ ሰሜን አሜሪካ ለምንድን ነው ብዙ ሰው ዛሬ ወደ ዓለም የገባው? በውሸት ነቢያት ተተንብዮ ሰዎቹ እግዚአብሔር ተናግሮ ምን አደረገ ብለው ነው አኩርፎ ቤት የቀሩት፣ ወደ ጌታ ያልተመለሱት። ብዙ ከተማ ላይ ሰምቻለሁ። ብዙ ሰዎች የውሸት ትንቢት ተነግሯቸው ቤት የቀሩ ሰዎች እንዳሉ። ይሄ የዘመናችን አደጋ ነው። ስለዚህ ከዚህ አደጋ እንትን አትበሉ። ጸሎት ዋጋ ያስከፍላል። ክፈል እንዴ ክፈል። መርፌ እኮ እያመመ ውስጥ ገብቶ ነው የሚፈውስ እንዴ። ሰርጀሪ እኮ ውስጥ አቆርጦ እኮ ነው ቆሻሻውን የሚያወጣል እንዴ። ኮሶ እኮ እየመረራ ተጠጥቶ ነው እንትን የሚደረገው እንዴ። ጸሎት እኮ ያማል፣ ቢያምህም መድኃኒት ነው፣ የሚፈውስ ነው። መንበርከክ ያማል፣ ቢያምህም በረከት ነው። መጾም ይጎዳል፣ ቢጎዳህም ለአንተ ህይወት ነው፣ ከመከራ የሚያድን ነው። ስለዚህ ዋጋ ማስከፈሉ ዋጋ ማስከፈሉ እንደ ታውቃላችሁ ቅድም ስለ ፓራስታሞል እና ስለ አንቲባዮቲክ ተናግራለሁ። አንቲባዮቲክ ማለት ምን ማለት ነው? የበሽታው ትክክለኛ መድኃኒት ነው፣ ዋጋው ውድ ነው። ፓራስታሞል ግን ራስ ምታት ይከለክላል፣ ዋጋው እርካሽ ነው። እርካሽ ነገር እንትን እያደረግ ፋስት ፉድ እየተመገብክ በፋስት ፉድ አትኑር። ኦርጋኒክ ነው። ሃሌሉያ። ጸሎት ኦርጋኒክ ነው፣ ዋና ነው፣ እውነተኛ ነው፣ ከእግዚአብሔር የሆነ ነው። ስለዚህ ትውልድ ሳታውቅ ከእግዚአብሔር አትራቅ። ለትውልዱ ትክክለኛ የሆነ ነገር እናሳየው፣ ትውልዱም ደግሞ ትክክለኛ ነገር ተቀበል። በፓራስታሞል ለመኖር አትፈልግ፣ ዋጋ ክፈል፣ ከእግዚአብሔር ጋር ተጣበቅ። ራስን በጣም ደግሞ ትውልዱን እግዚአብሔር በጣም ይፈልጋል። ስፔሻሊ ኢትዮጵያውያን ኤቭሪዌር ለዓለም መድኃኒትነት ይፈልገናል እግዚአብሔር። እናንተ ወጣቶች እግዚአብሔር ይፈልጋቸዋል። እግዚአብሔር እነግራቸዋለሁ፣ ይፈልጋቸዋል።
ኢትዮጵያውያን እንፈልጋለን። እኔ ምን እያልኩ ነው? እግዚአብሔር እንደው ህይወቴን አድሶ ዛሬ ወጣት እግዚአብሔር የሚያሳየውን ቢያሳየኝ እያልኩ ነው። ለምንድን ነው? ወጣቱ ትልቅ ነገር አለው። ትልቅ ዳይናሚዝም ኃይለኛ የሆነ ነገር አለው። ቅርብ ጊዜ እኔ ደቡብ ኦሞ ሄጃለሁ። ዲግሪያቸውን ጥለው ህፃናትን እነዚህ ደቡብ ኦሞ ላይ ያሉትን ህፃናት ለማገልገል የሄዱትን አይቻለሁ። ክብር ለጌታ ይሁን። ዲግሪያቸውን እየጣሉ የሚያገለግሉ ክብር ለኢየሱስ ይሁን። በርቱ፣ አይዟችሁ፣ ዘመኑ የእናንተ ነው። የሚጸልዩ ሐዋሳ ዩኒቨርሲቲ ላይ ነበርኩ። 15 ቀን ጾም ጸሎት ዩኒቨርሲቲ ተማሪዎች እንትን ካሉ በኋላ እኔ ድሮ ተማሪ አይጸልይም አይንበረከክም የሚባለውን በአይኔ አይቻለሁ። 3 ሰዓት ሲሚንቶ ላይ በደረቱ ተደፍቶ ያለቀሰውን ሰው አይቻለሁ። በአይኔ አይቻለሁ። ወጣቱ ይጸልያል፣ አላሳየንም። እናንተ ያሳሳታችሁ ትጠየቃላችሁ። እግዚአብሔር እናንተን አይለቅም። በምድርም አይለቅም፣ በሰማይም አይለቅም። ለብር ብላችሁ ለብር ንግድ ብላችሁ ሰውን እንዳይጸልይ ያደረጋችሁ እኔ እናንተን እግዚአብሔር ይበቀላል። የዚህ ትውልድ ደም በእናንተ ላይ ነው፣ በእናንተ ላይ ነው። ህዝብ እንዳይጸልይ ያደረጋችሁ እኔ ልጸልይ ያላችሁ እንዳይጸልይ ያደረጋችሁ እናንተን እግዚአብሔር ይበቀላል። በምድርም ይበቀላል፣ በሰማይም ይበቀላል። ይሄ ትሁት ህዝብ ነው፣ ቅን ህዝብ ነው፣ የአገሬ ህዝብ የተባረከ ህዝብ ነው። አጭበርባሪ እንደሆነ ያደረጋችሁ እያጭበረበራችሁ ይሄ ህዝብ የተባረከ ህዝብ፣ ቅን ህዝብ፣ ለእግዚአብሔር የሚያስፈልግ ለዓለም መድኃኒት የሚፈለግ ህዝብ የእናንተ መነገጃ ሆኗል። እግዚአብሔር እናንተን ይበቀላል። ተመለሱ፣ ንስሐ ግቡ። ይፈልጋል አንተንም። ተመለስ፣ ንስሐ ግባ። አጭበርብረህ ብር ዘርፈሃል፣ ሚሊዮነር ሆነሃል፣ ኮብራ መኪና ገዝተሃል፣ ትልቅ ሆነሃል፣ አጭበርብረህ ታዋቂ ሆነሃል። ኖ እግዚአብሔር ይጠይቀሃል። እናንተ የተታለላችሁ ተመለሱ፣ ወደ አምላካችሁ ተመለሱ። ይወዳችኋል። የእናንተ ጌታ ነው እግዚአብሔር፣ መልካም አምላክ ነው። ይሄንን ዘመን ወገኖቼ በእውነት ይሄንን ዘመን ያለ ጸሎት ማለፍ አንችልም። ያለ ጸሎት ከሆነ ይሄንን ዘመን ለማለፍ አቅም የለንም። እግዚአብሔር እንዲረዳን ያስፈልጋል። ስለዚህ እንመለስ። ይሄ ዘመነኛ ነው። ዘመኑን ዋጁ፣ እንዋጅ ይሄንን ዘመን። ይሄ ዘመን ለእግዚአብሔር ክብር የምንዋጅበት፣ ከአጋንንት አፍሳዎችን የምንነጥቅበት፣ ወደ እግዚአብሔር መንግስት የምንፈልስበት፣ ኢየሱስ በክብር ሲመጣ ሙሽራይቱን ቤተክርስቲያን የሚቀበልበት ዘመን ነው። በቃ ይሄ ዘመን ነው። ስለዚህ እኛን እግዚአብሔር ይፈልገናል። ስለዚህ ደስታ ይህንን ተናግሯል። ጠላቴ ነው። አዎን ጠላትህ ነኝ። ለነፍስህ ወዳጅ ነኝ፣ ለስጋ ለውሸትህ ጠላትህ ነኝ። እንዲህ ብዬ የፈለግከውን ብታረግ ደግሞ ያለ እግዚአብሔር ፈቃድ ጸጉሬ አንድ ቦታ ላይ አትወድቅም። ምንም። ስለዚህ እግዚአብሔር ይፈልጋቸዋል። እናንተ ወጣቶች በርቱ። ዘመኑ የእናንተ ነው። የእግዚአብሔር ክብር ሊገለጥ ነው። ማገናው ሊገለጥ ነው። ተንበርከኩ። እግዚአብሔር ከእናንተ ጋር ይሰራል። የወጣት ልብ ነው ያለኝ። የወጣት ልብ አለ። ወጣት ወዳለሁ። እግዚአብሔር የሚጠቀማቸው ኃያላን ብርቶች፣ ታላላቅ የእግዚአብሔር ሰዎች ወጣቶች አሉ። አይዟችሁ፣ እግዚአብሔር እናንተን ይጠቀማል፣ ከእናንተ ጋር ይሰራል። ዘመኑን ዋጁ። ዘመኑ የእናንተ ነው። ጌታ ይባርካችሁ። ተባረኩ። ጌታ ሆይ ስምህ የተባረከ ይሁን። ስለምታደርገው መልካም ነገር ስምህ ይባረክ። ክበር፣ ከፍ በል። መንፈሴ እግዚአብሔር በዚህ ትውልድ ላይ ስለሚሰራ አመሰግናለሁ። አጭበርባሪ መንፈስ ከምድሬ የለቀቀ ይሁን። ህዝብን የለቀቀ ይሁን። አገርን የለቀቀ ይሁን። ህዝቤ ለአንተ መንግስትና ለስራ ለህዝብ መዳን እግዚአብሔር አባቶ መድኃኒት እንደሆን ቅመም እንደሆን እንጸልያለን። ስለምታደርግ ተባረክ። ክበር፣ ከፍ በል። በጌታ በኢየሱስ ስም አሜን። ሃሌሉያ። ጌታ ይባርካችሁ። በርቱ፣ አይዟችሁ። እግዚአብሔር ከእናንተ ጋር ይሁን። በሚቀጥለው ደግሞ እንገናኛለን። የጸሎት እንቅፋቶች የሚሉትን እየጨረስን እየመጣን ነው። ተባረኩልኝ። ጌታ ከእናንተ ጋር ይሁን። ባይ